ቦሌ ማተሚያ አካባቢ ስለተሰማ አንድ አስቸኳይ መረጃ ልንገራችሁ። ከኋላ ያለውን ምስል ተመልከቱት። የገናን በዓል ምክንያት በማድረግ ቦሌ ላይ ተሰምቶ በማይታወቅ ዋጋ በካሬ 84000 ብር ማለትም ከ7.5 ሚሊዮን ብር ሙሉ ክፍያ ጀምሮ እጅግ ዘመናዊና ማራኪ የሆነ አፓርትመንት እየተሸጠ ይገኛል። ደስ የሚለው ነገር ይህን እድል ያቀረበላችሁ ደግሞ ቀደም ሲል በጎተራ ፕሮጀክት የነበሩትን ቤቶች በታማኝነት ለማስረከብ ዝግጅቱን የጨረሰው ሰከን ሪል ስቴት ነው። ሰከን ሪል ስቴት የአሁኑ ፕሮጀክት ከኋላ እንደምትመለከቱት ባለ 3 ቤዝመንት G+22 ህንጻ የሚገነባ ሲሆን ለፓርኪንግ ብቻ 6 ወለሎችን መድቧል። ከጂምና ላይብረሪ እስከ ቴራስ፣ ከጋርቤጅ ሹት እስከ አስተማማኝ ጄኔሬተርና አሳንሰር ሁሉንም ምቾቶች አሟልቷል። እዚህ ጋር ነው ዋናው ነገር። የሰከን ሪል ስቴት ባለ 2 መኝታ 90 ካሬና ባለ 3 መኝታ ከ110 እስከ 125 ካሬ ሰፋፊ ቤቶችን መርጠው መግዛት ያስችላሉ። የሚገርመው ደግሞ በ20% ቅድመ ክፍያ ብቻ ውል መጀመር ይችላሉ። ሰከን ሪል ስቴት ልዩ የምስራችም አላቸው። ሚስጥሩ ግን የ30% ቅናሽ አዘጋጅተውላችኋል የሚል ነው። እንዴት የሚለውን በዚህ ስልክ ደውላችሁ ሙሉ ማብራሪያውን ታገኛላችሁ። ቦሌ መሃል መኖር ወይስ ኢንቨስት ማድረግ የትኛው ነው ምርጫችሁ? ጻፉልኝ። በእርግጠኝነት በሰከን ሪል ስቴት ምርጫችሁ እውን ታደርጋላችሁ። መልካም ጊዜ።